ሂሩት እንዳለ ወንጀሎቿን ከበር ያደረጋችሁ እኔ ከቤተሰቦቼ በወረስኳቸው ንብረቶች ነው። እና ይሄ ካንቺ ጋር ምን ያገናኘዋል? እንደ ሴት ልጅ ለመጨረሻ ጊዜ ልለምን። ልመናሽ ቃል መብላትሽን ይቀይረዋል። ከቻልሽ ደግመሽ አትም ምን መሰለ ዳግም አበጀሽ የሴቶች ጉዳይ አጋጥሟት ነውና ትንሽ አሟታል። ያ ነገር ደግሞ ሰው ከሰማው ጥሩ አይደለም። እባክህ ይቅርታ አድርግልኝ እባክህን። ክፉ ስህተት ነው። እንደ ሰው ልጅ ተሳሳቱ። ይቅር አልኩሽ እኮ። እባክህ አትሂድ። ይቅርታ መሄድ አለብኝ። እንዴ ምሩ ደህና ነሽ? አትሂድ። ስህተትሽን ሳልቆጥር አንድ መልካም ነገር ላደርግልሽ። ምን? ጸበል ሄዳለሁ ያልሽኝ የት ነበር? መቼ ነበር? እሁድ ደርሶ መልስ ጉዞ ወደ ጻድቃኔ ማርያም። አብሬሽ ሄዳለሁ። ዮዳሄ በጎ አድራጎት የጉዞ ማህበር እሁድ ደርሶ መልስ ጉዞ ወደ ጻድቃኔ ማርያም አዘጋጅቶላችኋል። የጉዞ ዋጋ 1000 ብር ነው። መሄድ የምትፈልጉ ሰዎች በዚህ ስልክ ቁጥር እየደወላችሁ ቦታ ማስያዝ ትችላላችሁ። ወደ ተባረከች ቦታ አብረን እንሂድ፣ እንዳትቀሩ እሺ? አይቀርም። ምን መሰለ ዳግም አበጀሽ የሴቶች ጉዳይ አጋጥሟት ነውና ትንሽ አሟታል። ያ ነገር ደግሞ ሰው ከሰማው ጥሩ አይደለም። እናት አቺ ምንድነው? ነይ ያልኩሽ አይደል እንዴ? ማን ስለሆንሽ ነው አንቺ ዝም ብለሽ የምታልፊ? ኧረ ይዙ ፍታት። እባክህ ልቀቀኝ። አታያትም ጥጋባን? ቆይ አንቺ ማን ነሽ? የኔ ወንድም በጣም ቸኩላለሁ። ለምን እንደፈለከኝ ንገረኝና ልሂድ። ማን ስራ ፈታይሽ? ስሚ ከዚህ በኋላ በዚህ ጋር ስታልፊ ማለት ስታይ ዝቅ ብለሽ ሰላም ካላልሽ ይወርድ ከራሴ እንተያያለን። ሂጂ ከዚያው ሂጂ። የማን ወንድም? ኧረ ይዙ ይደብራል። ያመል በቃ አልፈታል አይደል? አታያትም ጥጋቧ እኮ ነው የሚያናደኝ። ሄሎ ኢዛና፣ አረ እህት ታማ ወድቃለች። የት ነች? አሁን አፋብሶ ቤት ወሰዷት መሰለኝ። ወይኔ እህቴ። አታይዙ ምን ሆነ ነው? ወሬ ልትሄድ ነው? እህቴ ምን ሆነሽ ነው? አሁን ደህና ነኝ ወንድሜ፣ ተረጋጋ። አንቺ ደግሞ እዚህ ምን ትሰሪያለሽ? አሞኝ እኮ እሷ ናት ይዛኝ የመጣችው። መድኃኒቱን ፈልጋ አጣች። እሱ ከመጣ በቃ እኔ ልሂድ። ፈጣሪ ጨርሶ ይማርሽ እሺ? መድኃኒቱን ፈልገ ግዛላት። እንዴ ሂድ እንጂ ሸኛት። እሺ እናት ለቅድሙ በጣም ይቅርታ ስላላወቅኩ ነው። እኔ ይቅር ብያለሁ። አንተ ግን ዛሬ እንዲህ የምታረጋት ሴት ለወንድሟ እህት፣ ለባሏ ሚስት፣ ለልጆቿ ደግሞ እናት ናት። እህትህን ፈጣሪ ጨርሶ ይማርልህ። አንቺ ጆሊ ያገባ እንደሆነ ሰማሽ? ምን? እንደዚህ አይነት ቀልድ ቀልደሽ ቀኔ እንዳታበላሹ። እውነት ቅድም ለማየ መጥሪያ ካርድ ሲሰጠት አይቻለሁ። እንዴት? መቼ መለየታችን እርግጥ ሆነና ያው እንዲያውም መጣለች። ልታገባ ነው? አዎ ካሳለፍናቸው ምርጥ ጊዜያቶች አንጻር ደስታዬ ደስታሽ ነው አይደል? እንኳን ደስ አለ። አመሰግናለሁ። እንዳትቀሪ እሺ? እኔ አንተን አይደለሁም ጨክኜ ፍቅሬን መቶ የሳይን ሰርግ ላይ ቁጭ ብዬ ደስታን ማየት አልችልም። ሰው ሁሉ ስለሚዋደድ አብሮ ይኖራል ማለት አይደለም። ሁሉም ፈጣሪ የፈቀደው ነው የሚሆነው። ፈጣሪ ለሱ ደስታ ለኔ ሀዘንን ሰጠ። ከዚህ በኋላ መጠጥ በደረሰበት አትደርስም። ጆጆ ናስቲ ና አንተ። ቆይ እስከመች ነው በመጠጥ ራስን እየጎዳ እንደዚህ የምትሆነው? ባለቤትህም እኮ ታሳዝናለች። እኔ ራሱ ጓደኛዬ ስለሆንክ እንጂ አብሬ መቀጠል አልፈልግም። እሺ ጆ፣ ከክፋት አይደለም ከጓደኝነታችን። እኔ ከዚህ በኋላ ጽናት ትሙት ይሄው ጓደኛዬ አንተ ሙት እርግፍ አድርጌ ነው የተውኩት። እኔ ከዚህ በኋላ ሶስትን አታውቁኝም ማለት ነው። አሁን አረቄ ቤቱን ታልፈዋል። አታዩም ቀና ብለን ማድረግ አያቅተኝም። ይህንንማ ማድረግ አለብኝ። ቀጥ ብዬ ወደ ቤት ከዚህ ሁሉ አይኔን ብሸፍነውስ? አዎ አሪፍ ዘዴ። እኔ አላምንም። አለፍኩት፣ አደረግኩት። ወንድ ነኝ ያደረግኩት።
ሂሩት እንዳለ ወንጀሎቿን ከበር ያደረገችው እኔ ከቤተሰቦቼ በወረስኳቸው ንብረቶች ነው። እና ይሄ ካንቺ ጋር ምን ያገናኘዋል? እንደ ሴት ልጅ ለመጨረሻ ጊዜ ልለምን። ልመናሽ ቃል መብላትሽን ይቀይረዋል። ከቻልሽ ደግመሽ አትም ምን መሰለ ዳግም አበጀሽ የሴቶች ጉዳይ አጋጥሟት ነውና ትንሽ አሟታል። ያ ነገር ደግሞ ሰው ከሰማው ጥሩ አይደለም። እባክህ ይቅርታ አድርግልኝ እባክህን። ክፉ ስህተት ነው። እንደ ሰው ልጅ ተሳሳቱ። ይቅር አልኩሽ እኮ እባክህ አትሂድ። ይቅርታ መሄድ አለብኝ። እንዴ ምሩ ደህና ነሽ? አትሂድ። ስህተትሽን ሳልቆጥር አንድ መልካም ነገር ላደርግልሽ። ምን? ጸበል ሄዳለሁ ያልሽኝ የት ነበር? መቼ ነበር? እሁድ ደርሶ መልስ ጉዞ ወደ ጻድቃኔ ማርያም። አብሬሽ ሄዳለሁ። ዮዳሄ በጎ አድራጎት የጉዞ ማህበር እሁድ ደርሶ መልስ ጉዞ ወደ ጻድቃኔ ማርያም አዘጋጅቶላችኋል። የጉዞ ዋጋ 1000 ብር ነው። መሄድ የምትፈልጉ ሰዎች በዚህ ስልክ ቁጥር እየደወላችሁ ቦታ ማስያዝ ትችላላችሁ። ወደ ተባረከች ቦታ አብረን እንሂድ፣ እንዳትቀሩ እሺ? አይቀርም። ምን መሰለ ዳግም አበጀሽ የሴቶች ጉዳይ አጋጥሟት ነውና ትንሽ አሟታል። ያ ነገር ደግሞ ሰው ከሰማው ጥሩ አይደለም። እናት አቺ ምንድነው? ነይ ያልኩሽ አይደል እንዴ? ማን ስለሆንሽ ነው አንቺ ዝም ብለሽ የምታልፊ? አረ ይዙ ፍታት። እባክህ ልቀቀኝ። አታያትም ጥጋባን? ቆይ አንቺ ማንሽ? የኔ ወንድም በጣም ቸኩላለሁ። ለምን እንደፈለከኝ ንገረኝና ልሂድ። ማን ስራ ፈታይሽ? ስሚ ከዚህ በኋላ በዚህ ጋር ስታልፊ ማለት ስታይ ዝቅ ብለሽ ሰላም ካላልሽ ይወርድ ከራሴ እንተያያለን። ይሽ ከዚያው ሂጂ። የማን ወንድም? አረ ይዙ ይደብራል። ያመል በቃ አልፈታለ አይደል? አታያትም ጥጋቧ እኮ ነው የሚያናደኝ። ሄሎ ኢዛና፣ አረ እህት ታማ ወድቃለች። የት ነች? አሁን አፋብሶ ቤት ወሰዷት መሰለኝ። ወይኔ እህቴ። አታይዙ ምን ሆነ ነው? ወሬ ልቴን ነው? እህቴ ምን ሆነሽ ነው? አሁን ደህና ነኝ ወንድሜ፣ ተረጋጋ። አንቺ ደግሞ እዚህ ምን ትሰሪያለሽ? አሞኝ እኮ እሷ ናት ይዛኝ የመጣችው። መድኃኒቱን ፈልጋ አጣች። እሱ ከመጣ በቃ እኔ ልሂድ። ፈጣሪ ጨርሶ ይማርሽ እሺ? መድኃኒቱን ፈልገ ግዛላት። እንዴ ሂድ እንጂ ሽኛት። እሺ እናት ለቅድሙ በጣም ይቅርታ ስላላወቅኩ ነው። እኔ ይቅር ብያለሁ። አንተ ግን ዛሬ እንዲህ የምታረጋት ሴት ለወንድሟ እህት፣ ለባሏ ሚስት፣ ለልጆቿ ደግሞ እናት ናት። እህትህን ፈጣሪ ጨርሶ ይማርልህ። አንቺ ጆሊ ያገባ እንደሆነ ሰማሽ? ምን? እንደዚህ አይነት ቀልድ ቀልደሽ ቀኔ እንዳታበላሹ። እውነት ቅድም ለማየ መጥሪያ ካርድ ሲሰጣት አይቻለሁ። እንዴት? መቼ መለየታችን እርግጥ ሆነና? ያው እንዲያውም መጣለች። ልታገባ ነው? አዎ፣ ካሳለፍናቸው ምርጥ ጊዜያቶች አንጻር ደስታዬ ደስታሽ ነው አይደል? እንኳን ደስ አለ። አመሰግናለሁ። እንዳትቀሪ እሺ? እኔ አንተን አይደለሁም ጨክኜ ፍቅሬን መቶ የሳይን ሰርግ ላይ ቁጭ ብዬ ደስታን ማየት አልችልም። ሰው ሁሉ ስለሚዋደድ አብሮ ይኖራል ማለት አይደለም። ሁሉም ፈጣሪ የፈቀደው ነው የሚሆነው። ፈጣሪ ለሱ ደስታ ለኔ ሀዘንን ሰጠ። ሲያስጠላ ሁሌ ከስተቱ ማይማር ያትነካኝ በእናትህ ዝም ብለህ ሂድ። አስቸጋሪ የሆነ ሰው ስማ አንተ ሰውዬ ግን ምን ይሻላል እንዴ? አይሰለችም እንዴ? በየቀኑ መስከር። ኧረ ወይ አሁን ሴት ተቃጠል። ጆሲ ከዚህ በኋላ መጠጥ በደረሰበት አትደርስም። ጆጆ ናስቲ ና። አንተ ቆይ እስከመች ነው በመጠጥ ራስን እየጎዳ እንደዚህ የምትሆነው? ባለቤትህም እኮ ታሳዝናለች። እኔ ራሱ ጓደኛዬ ስለሆንክ እንጂ አብሬ መቀጠል አልፈልግም። እሺ ጆ ከክፋት አይደለም ከጓደኝነታችን። እኔ ከዚህ በኋላ ጽናት ትሙት ይሄው ጓደኛዬ አንተ ሙት እርግፍ አድርጌ ነው የተውኩት። እኔ ከዚህ በኋላ ሶስትን አታቁኝም ማለት ነው። አሁን አረቄ ቤቱን ታልፈዋል። አታዩም ቀና ብለህ ይህንንማ ማድረግ አያቅተኝም። ይህንንማ ማድረግ አለብኝ። ቀጥ ብዬ ወደ ቤት ከዚህ ሁሉ አይኔን ብሸፍነውስ? አዎ አሪፍ ዘዴ። እኔ አላምንም። አለፍኩት፣ አደረግኩት።
ወንድ ነኝ ጀግና። ለዚህማ አንድ ሁለት ያስፈልገዋል። ይቻላል ማይቻል ነገር የለም። አንድ መለኪያ። ሂሩት እንዳለ ወንጀሎቿን ከበር ያደረጋችሁ እኔ ከቤተሰቦቼ በወረስኳቸው ንብረቶች ነው። እና ይሄ ካንቺ ጋር ምን ያገናኘዋል?